በጣም የተወደዳችሁ የስፖርት 365 ዝግጅታችን ነው። ብሪጅ ላይ ዩናይትድ ቸልሲን በማሸነፍ ወደ ሻምፒየንስ ሊጉ አንድ እርምጃ ቀርቧል። ብሩኖ ፈርናንዴዝም ክብረ ወሰን ማባረሩን ቀጥሏል። ሊያም ሮሴኔር የበዛ ጫና ውስጥ ናቸው። በዩናይትድና በቸልሲ መካከል ያለው የነጥብ ልዩነት ሊጉ ሊጠናቀቅ 5 ጨዋታዎች እየቀሩት ወደ 10 ሰፍቷል። ለዩናይትድ የሻምፒየንስ ሊጉን ቦታ ያረጋገጠ ነው የሚመስለው። ከካሪክ በፊት የነበረው ዩናይትድ ወደ ብሪጅ እንደዚህ ባለ መንገድ መጥቶ ጨዋታ አያሸንፍም ነበር። ይሄ ቡድን ወደ ብሪጅ ሲመጣ 4 ሴንተር ባኮቹ ተጎድተውበት ነው በሜክሺፍት ሴንተር ባክነት ማዝራዊን ከወጣቱ ሄቨን ጋር ያጣመረው። ዮሮ ዴሊት የረዥም ጊዜ ጉዳት ነው። ማርቲኔዝ እና ሃሪ ማጓየር ደግሞ በቅጣት እዚህ ጨዋታ ላይ አልተሰለፉ እና ከዚህ ጨዋታ ግን 3 ነጥብ መውሰድ ችለዋል። ብሩኖ ፈርናንዴዝ እንደተለመደው ፈጠረ። ኩንሃ ደግሞ በግሩም ሁኔታ ይህን እድል ወደ ጎልነት ቀየረው። የሊድሱ ጨዋታ ለዩናይትድ እና ለካሪክ በጣም መጥፎ የሚባል ነበር፣ ግን ደግሞ በቶሎ አገግመው እዚህ ጨዋታ ላይ ማሸነፍ ችለዋል። ጨዋታው ሊጠናቀቅ ሲል የሞት ሽረት ትግል በማድረግ ሳጥናቸውን ተከላክለዋል፣ ያለ የሌላቸውን ሁሉ በማዋጣት። ወጣቱ ሄቨን በጣም ጥሩ ነው የተንቀሳቀሰው። በእርግጥ አንዳንድ እንቅስቃሴዎቹ ትንሽ የሚያስፈሩ ለካርድም የሚዳረጉ ይመስሉ ነበር። ማዝራዊ ፊዚካሊ ጠንካራ አይደለም። ከኳስ ጋር ባለው ምቾት ግን ለዩናይትድ ቢልዳፕም በጣም ብዙ ማዋጣት ችሏል። ለቸልሲው አሰልጣኝ ሊያም ሮሴኔር በጣም ፈታኝ፣ በጣም ከባድ ጊዜ እንደሆነ ምንም ጥርጥር የለውም። የቸልሲ ደጋፊዎች ተቃውሟቸውን በጣም ብዙ ያሰማሉ። በእርግጥ አሰልጣኙ ላይ ያነጣጠረ ተቃውሞ ብዙ አልሰማን ይሆናል፣ ግን ደግሞ ባለቤቶቹ ላይ፣ ተጫዋቾቹ ላይ ምናምን ተቃውሞ እየሰማን መጥተናል ባለፉት ጥቂት ቀናት፣ ጥቂት ሳምንታት እና ደግሞ አሁን የተቃውሞ ወደ አሰልጣኙ ማነጣጠሩም ይቀር አይመስልም። እንደ ቡድን ቸልሲ ጎል ካስቆጠረ በፕሪሚየር ሊጉ 6 ሰዓታት ተቆጥረዋል እና የቸልሲ ጎል ያለማስቆጠር ችግር ትልቅ ጥያቄ ነው። ጎል ኮንሲድ የማድረግም ጉዳይ በተመሳሳይ። በነገራችን ላይ ሊያም ሮሴኔር የቸልሲ አሰልጣኝ ሆኖ ከተሾመ በኋላ በአንድ አጋጣሚ ወይ ደግሞ በአንድ ጨዋታ ብቻ ነው ቸልሲ ጎል ኮንሲድ ያላደረገው ወይ ደግሞ ያልተቆጠረበት። ሁለቱም እንግዲህ አሰልጣኝ ቀይረዋል። አሰልጣኝ ለመቀየር ግን አሰልጣኝ ቀይሮ በጣም የተዋጣለት ቡድን ዛሬ ያሸነፈ ዩናይትድ ነው። እንግዲህ ካሪክ ማግኘት ከሚገባው 33 ነጥብ 23ቱን አሳክቷል። ሮሴኔር ግን እንደ አሰልጣኝ ካለፉት 7 ጨዋታዎቹ 6ቱን ተሸንፏል እና ቸልሲ እንደ ቡድን ማሸነፍ የሚባለውን ነገር ራሱ ረስቶታል። ብሪጅ ላይ ለመጨረሻ ጊዜ ቸልሲ ሲያሸንፍ ደጋፊዎች ያዩት ጥር 31 ነው። ይሄ በጣም ያስደነግጣል። እዚህ ላይ ደግሞ ዛሬ ጉዳት ተጨምሮበታል። ጨዋታውን ጥሩ የጀመረው ስቲቭ ዊሊያን ተጎድቶበታል እና ይሄ ለአሰልጣኙ ጥሩ ዜና አይደለም እና ከዚህ በኋላ ያሉትን ጨዋታዎች እንዴት ባለ መንገድ ነው ቸልሲ የሚያደርገው? በጣም ትልቅ ጥያቄ ነው። ከዚህ ጨዋታ ጋር አያይዘን በጣም ብዙ የምናነሳቸው ነገሮች አሉ። እንግዲህ ዩናይትድ በ58 ነጥብ 3ኛነቱን ያጸና ይመስላል። ቀጥሎ ካሉ አስቶን ቪላ በ3 ነጥብ ይበልጣል። ከሊቨርፑል ደግሞ በ6 ነጥቦች ከፍ ብሏል። ከቸልሲ ጋር ያለውን የነጥብ ልዩነት ወደ 10 አስፍቶታል። በእርግጥ ቸልሲ ከሊቨርፑል ጋር ያለው የነጥብ ልዩነት በራሱ 4 ነው፣ 6ኛ ደረጃ ላይ ካለው ሊቨርፑል። እንደዚሁ ደግሞ ከዩናይትድ በ10 ነጥብ ነው። ይሄ በቀጣዮቹ ጨዋታዎች እንዴት ባለ መንገድ ይታረማል? ይህንን ቡድን ተስፋስ ማድረግ ይቻላል ወይ? የቸልሲ ደጋፊ እምነት የለውም። ዩናይትድ እንግዲህ እንዳልኩት በሜክሺፍት የተከላካይ መስመር ተጫዋቾች ነው የተጫወተው። ማዝራዊ የቀኙን የመሃል ተከላካይ ሚና እንዲወጣ እዚህ ጨዋታ ላይ በአሰልጣኙ ትዕዛዝ ተሰጥቶታል። የ19 ዓመቱ ሄቨን ደግሞ የግራው የመሃል ተከላካይ። እነዚህን አጣምሮ ነው እንግዲህ ቸልሲ ጎል እንዳያስቆጥር ያደረገው። ሄቨን ፊዚካሊ በጣም ጠንካራ ነው። 1 ሜትር ከ89 ይረዝማል። የግራ እግር ተጫዋች ነው። ፈጣን ነው እና በጣም በቶሎ ቶሎ ውሳኔዎች መወሰን የሚችል ቀልጣፋ ተጫዋች ነው። ማዝራዊ ደግሞ ቅድም እንዳልኳችሁ ፊዚካሊ ውስንነት ያለው ግን ከኳስ ጋር በጣም ምቾት ያለው ተጫዋች ነው። ሄቨን በጣም በተደጋጋሚ ሸርተቴዎች በመውረድ በመጋጨት አርሊ የቸልሲን የማጥቃት ሙከራዎች ለማክሸፍ ሲሞክር ነበር እና በዚህ ምክንያት ካርዶች ሊያዩ እንደሚችል እያሰብን ነበር ጨዋታውን የምናየው። እነዚህን ነገሮች በመጠኑ ማኔጅ ማድረግ የሚችል ከሆነ ካሳየው ተስፋ አንጻር ለረዥም ጊዜ ዩናይትድን ሊያገለግል ይችላል ብሎ በድፍረት መናገር ይቻላል። በእርግጥ የወጣት ተጫዋቾችን የእግር ኳስ ሕይወት በተመለከተ በጣም ብዙ ፋክተሮች አሉ። ማን ነው የሚያሰለጥነው? እንዴት ባለ መንገድ ነው የሚጫወተው? እድል ያገኛሉ ምናምን የሚሉት ነገሮች ሁሉ ከግምት ይገባሉ። በአንድ አጋጣሚ አሁን ካልኳቸው ሸርተቴዎች ወይ ደግሞ
ትንሽ አግሬሽኖች አንጻር ኮል ፓልመር ላይ የሰራው ጥፋት አደገኛ ቦታ ላይ ቅጣት ምት ለቸልሲ አሰጥቶ ነበር። ግን ደግሞ ወደ ጎልነት ሊቀይሩት አልቻሉም። ግን ፍጥነቱ፣ ንቃቱ፣ ቅልጥፍና ሁሉ የሚያስደንቅ ነው እና ይሄንን ማስቀጠል መቻል በጣም ትልቁ ነገር ነው። ካርዶች ሳይ እንዲጫወት ማድረግ ማለት ነው። ማዝራዊ እንዳልኩት ቢልዳፕ ላይ በጣም አግዟቸዋልና የሊሳንድሮ ማርቲኔዝ አለመኖር፣ የሃሪ ማጓየር አለመኖር 3 ነጥብ እንዳያገኙ ስላላደረጋቸው ይሄን የተከላካይ መስመር ጥምረት አለማወደስ አይቻልም። ዩናይትድ ሲጫወት ግን ሌላ በፍጹም ልንዘል የማንችለው አንድ ነገር ካለ የብሩኖ ፈርናንዴዝ ጉዳይ ነው። እንዴት ያለ አስደናቂ ተጫዋች ነው ብሩኖ ፈርናንዴዝ። እንግዲህ ከ20 ምናምን ዓመት በላይ የዘለቀውን የቴሪ ሄንሪ ክብረ ወሰን ለመጋራት ወይ ደግሞ ለመስበር በጣም ቅርብ ነው። 5 ጨዋታዎች አሉት። እንግዲህ በየጨዋታው የጎል ኳስ ያመቻቻል ባየነው ቁጥር 18ኛ አሲስቱን ነው ለኩንሃ ያደረገው። ከኩንሃ ጋር ሲደንስ ደስታ አገላለጹ ሁሉንም ነገር ያሳያል ብዬ አስባለሁ። ኬቪን ደ ብሩይነ የተጋራውን ሪከርድ መጋራት ከቴሪ ሄንሪ ጋር ለብሩኖ ፈርናንዴዝ ሩቅ አይመስልም። የመስበሩም ነገር ብዙ ጥያቄ ያለው አይደለም። 18ኛ አሲስቱ ላይ ደርሷል። በእርግጥ ይህ አሲስት የተደረገበት ሰዓት ያው ከጨዋታው መጠናቀቅ በኋላ አሰልጣኝ ሊያም ሮሴኒየርም ተናግሮታል። ፎፋና ተጎድቶ ለሕክምና በወጣበት አጋጣሚ ወይ ደግሞ ቸልሲ 10 ተጫዋች ብቻ ሜዳ ላይ ባቆየበት አጋጣሚ የተቆጠረ ነው እና የተሻለ ልንከላከል ይገባን ነበር ብሏል አሰልጣኙም። የሆነ ሆኖ ግን ብሩኖ ፈርናንዴዝ እዛ ቦታ ላይ መገኘቱ፣ ወደ ቀኝ ክንፍ መሄዱ፣ አጋጣሚውን መጠቀሙ በጣም ያስደንቃልና ከየትኛውም የጨዋታው ክፍል ከየትኛውም ማዕዘን የጎል ኳስ ማመቻቸት የሚችል በጣም አስደናቂ ተጫዋች ነውና ያለዚህ ተጫዋች ዩናይትድ የቱ ጋር ይቀመጥ ነበር የሚለውን ማሰብ ከባድ ነው እና ደግሞ እድሜው በጨመረ ቁጥር እየጣፈጠ ከመምጣቱ አንጻር እንግዲህ ከዓለም ዋንጫ በኋላ ነው ቆይታው የሚወሰነው ተብሏል። ፈርናንዴዝን በቀጣዩ ዓመት ያቆዩታል አያቆዩትም የሚለው ለቀጣይ ፕሮግረሳቸው በጣም ወሳኝ ነው እና ዩናይትድ ከፈርጉሰን በኋላ ባሉት ዓመታት እንደዚህ ባለ መንገድ እንደው የሆነ ተስፋ ካሳየ ምክንያቱ ፈርናንዴዝ ነበርና በጣም የሚያስደንቅ ነው። ግን ደግሞ ጨዋታው የሁለት ፈርናንዴዞች ወግ ነበረና ይሄኛው ፈርናንዴዝ የጎል ኳስ አመቻቸ። የጎል ኳስ ለማመቻቸት የሚሞክር የነበረው የቸልሲው ፈርናንዴዝ ግን በቡድን አጋሮቹ የሚገባው ድጋፍ ስላልተሰጠው ብስጭቱን በጣም በተደጋጋሚ ሊያሳይ ሲሞክር ነበር። የቸልሲ ደጋፊዎች እንግዲህ ወደ ቡድናቸው ሲመለስ ሊያጨበጭቡለት እንደሚወዱት ሊገልጹ ሞክረዋል። የዚህ አርጀንቲናዊ ተጫዋች የፕሌሜኪንግ ኳሊቲ የፕሌሜኪንግ አቅም ዩናይትድን ሲገጥሙ ወሳኝ ግባት ሊሆን እንደሚችልም አስበዋል እና በተደጋጋሚ እነዚህም ሙከራዎች ያደርጋል። ላይን ብሬኪንግ ኳሶች በመስጠት በቀዳሚነት በሊጉ የሚነሳ ተጫዋች ነው እና ከ6 ሰዓት በላይ ጎል ላላስቆጠረው ቡድን መፍትሄ እንደሆነ አስበው ደጋፊዎች ቢያጨበጭቡለት ግራ ያጋባም። ግን ደግሞ የቸልሲን መፍጠር እና ደግሞ በፍጥነት ለመጫወት መሞከር ቢያቀላጥፈው የቡድን አጋሮቹ ግን እነዚህን እድሎች ተጠቅመው ወደ ጎልነት አልቀየሩለትም እና የዦአው ፔድሮ አለመኖር ምናልባት ትልቁ ችግር ነው። የቸልሲ ጥሩ የጎል ምንጭ ነው። በጣም ጥሩ ፎርም ላይ እንደነበረ እናውቃለን። ቸልሲ እንደዚህ ያለ አዘቅት ውስጥ ከመግባቱ በፊት ማለት ነው እና ፈርናንዴዝ ከዚህ አንጻር ጨዋታውን በመፍጠርም ጨዋታውን እንዲፈጥን ለማድረግ በመሞከርም በጣም ብዙ ተወጥቷል ወይ ደግሞ ብዙ ሞክሯል። አደገኛ ነገሮች ለማድረግ ሞክሯል። ያ ብቻ ሳይሆን ከኳስ ውጭ ያለውም ስራ እንደዚሁ በደጋፊው እውቅና ያስገኘለት ነበረ። ግን ሁለተኛው አጋማሽና ከዛ በኋላ ያሉ ደቂቃዎችን ተቀይሮ እስኪወጣ ካየን በጣም በብዙ አጋጣሚዎች ሲበሳጭ የቡድን አጋሮቹ ኳስ በተነጠቁባቸው ወይ ደግሞ እንዲሰጡት በጠየቃቸው ጊዜ ሳይሰጡት ሲቀሩ በፍጥነት ኳሱን እንዲሰጡት ባለመደበቅ ይሞክር ነበርና በእነዚህ አጋጣሚዎች መከፋቱ ታይቷልና ያው እንግዲህ የሪስ ጄምስን ተከትሎ ያለ የሁለተኛ አምበልነትም አሁን ለካይሴዶ የተሰጠ ሆኗል። ስለዚህ ይህንና ሌሎችንም ብስጭቶች እንደማምሮ ከቸልሲ የመውጣቱን ነገር የሚገፋበት ይመስላል። የቅድመ ዩናይትድ ተጫዋች ጋርናቾ ሌላኛው እዚህ ጨዋታ ላይ ከሁለቱም ደጋፊዎች ያልሆነ ምስኪን ተጫዋች ነው። ከዩናይትድ በወጣበት መንገድ ደስተኛ እንዳልሆነ ወይ ደግሞ እንደው ጸጸት እንዳለው ተናገረ። ይሄ ደግሞ የቸልሲን ደጋፊዎች ያስቆጣ። ቸልሲ ውስጥ ደግሞ ጥሩ ፐርፎርም እያደረገ አይደለምና በዩናይትድም በቸልሲም ደጋፊዎች የማይወደድ ወይ ደግሞ የሚጮህበት የመሆን መጥፎ ጣፈንታ ገጥሞታልና ጎሉ ሲቆጠር ጋርናቾ
ወይ ደግሞ ፈርናንዴዝ ላመቻቸው ኳስ በተሻለ መንገድ ሪያክት ማድረግ ይችል ነበር፣ አስቀድሞ እድሉ ከመፈጠሩ በፊት ማለት ነው። እና ያንን አላደረገም። 64 ጊዜ ኳስ ነክቷል። ስቴቫውን ቀይሮ ከገባ በኋላ 5 ጊዜ ኳስ ተነጥቋል። እና ይሄ ምናልባት ለጋርናቾ ሌላ ፍራስትሬቲንግ ቀን ነበር። ለቸልሲ ግን በጣም በትልቁ ብሪጅ ላይ መጫወት በጣም ፔንፉል እየሆነ መጥቷል። ከብሪጅ ውጭ መጫወት ፔንፉል እየሆነ መጥቷል። ደጋፊው በትልቁ ባለቤቶቹን ይቃወማል፣ ተጫዋቾቹ ላይ ይጮሃል፣ ግን ደግሞ የሚሻሻል ነገር እያየን አይደለም እና በጣም አስጊ ነው። እንግዲህ የኦፕታ ሱፐር ኮምፒውተር ቸልሲ 6ኛ ሆኖ ይጨርሳል የሚል ግምት ነው የሰጠው። ይሄ ደግሞ የአውቶማቲክ ኳሊፊኬሽን ቦታውን አያስገኝለትም እና በቀጣይ ውድድር ዘመን የሻምፒየንስ ሊግ እግር ኳስ የማያገኝ ከሆነ እነዚህ መለዋወጥ የሚቀናቸው ሰዎች ይህን አሰልጣኝ ሲታገሱታል ወይ? ትልቁ ጥያቄ ነው። ዩናይትድ እንግዲህ በጊዜያዊ አሰልጣኙ እንደዚህ ባለ መንገድ ውጤት እያገኘ፣ ቸልሲ ደግሞ ለረዥም ጊዜ ባስፈረመውና ረዥም ጊዜ ጠቅመኛል ባለው አሰልጣኝ እንደዚህ አይነት የቁልቁለት ጉዞ ላይ ነው የሚገኘው እና የውድድር ዘመኑ እንዴት ይጨርሳል የሚለው በራሱ ትልቅ ጥያቄ ነው። ከዚህ ፎርም ተነስቶ ቸልሲ ቀጣዮቹን ጨዋታዎች ያሸንፋል ወይ? ትልቅ ጥያቄ ነው። አሰልጣኙ በእርግጥ ከጨዋታው በኋላ በጣም የተሻለ ነበርን ብሏል። ጨዋታውን ዶሚኔት አድርገናል። የመጀመሪያው ፊሽካ ከመነፋቱ ጀምሮ እንደዚህ ባለ መንገድ ዶሚኔት ያደረግነውን ጨዋታ ሉዝ ማድረግ መሸነፍ በጣም ያበሳጫል እና ጎል የተቆጠረበትን መንገድ ልክ እንደዚሁ አንድ ተጫዋች በጎደለበት ሰዓት ነው። የተሻለ ልንከላከል ይገባ ነበረ፣ ግን ደግሞ ይህንን አላደረግንም በሚል ጎል የተቆጠረበትን አጋጣሚ ያወራል። ዩናይትድ አንድ ኢላማውን የጠበቀ ሙከራ አድርጎ ጎል አስቆጥሮብናል፣ እሱም ደግሞ የተቆጠረብን ተጫዋች በወጣበት ሰዓት ነው በሚል ያው ብስጭት ውስጥ እንደከተተው ወይ ደግሞ ቁጭት እንዳለበት ተናግሯል። ጫና ውስጥ ስለመሆኑ ተጠይቆ ደግሞ ሁል ጊዜም እንደዚህ ያለው ስራ ጫና እንዳለው ተናግሯል። ወይ ደግሞ ራሴን እንደዚህ ያለው ጫና ውስጥ ከታለው በሚል ጥያቄውን በተዘዋዋሪ መንገድ ለመለስ ሞክሯል እና ምንም ጥርጥር የለውም አሰልጣኙ የበዛ ጫና ውስጥ ነው። ቸልሲ መቼ ነው ወደ ማሸነፍ የሚመለሰው? ሌላ ጥያቄ ነው። ቸልሲ መቼ ነው ጎል የሚያስቆጥረው የሚለው በራሱ አሁን አጠያያቂ ሆኗል። ጎል ሳይቆጠርበትስ የሚወጣው መቼ ነው የሚለው መልስ አላገኝም እና በቀጣዮቹ 5 ጨዋታዎች አሰልጣኙ ይህንን መልስ መመለስ ይችላሉ ወይ? አላውቅም። ቸልሲዎች ግን ለከርሞ እንዲያስቡበት የሚያስገድድ አይነት መጥፎ ጉዞ እያደረገ ነው። ለዩናይትድ እና ለካሪክ ግን በጣም የሚያስደንቅ ውጤት ነው። ካሪክ ወደ ዩናይትድ ከመጣ በኋላ እንዳልኩት ማሳካት ከሚገባው 33 ነጥብ 23ቱን አሳክቷል። የሻምፒየንስ ሊግ እግር ኳስ ወደ ኦልድ ትራፎርድ የመመለሱ ነገር እርግጥ እየሆነ መጥቷል። ያለ ኤክስኪውዝ እነዚህ ጨዋታዎች ላይ እንደዚህ ባለ መንገድ እየተጫወተ ነው። በፕሪሚየር ሊጉ ባክ ቱ ባክ ጨዋታዎች ያልተሸነፈ ከአርሰናል ጋር ሌላኛው ቡድን ዩናይትድ ነው። እንደዚህ አይነት ዝቅታ ውስጥ እንኳን ሆኖ ብዙ ውጣ ውረዶች ውስጥ ሆኖ ባክ ቱ ባክ ጨዋታዎች ያለመሸነፉ ጉዳይ ያስገርማል። እንግዲህ የመጨረሻ 5 ጨዋታዎቹ ዩናይትድ ሜዳው ላይ ከብሬንትፎርድ ጋር፣ ሜዳው ላይ ከሊቨርፑል ጋር፣ ከሜዳ ውጭ ከሰንደርላንድ ጋር፣ ሜዳው ላይ ከኖቲንጋም ፎረስት እና የመጨረሻው ጨዋታ ከብራይተን ጋር የሚደረግ ነው እና የመጨረሻዎቹ ጨዋታዎች ከመደረጋቸው በፊት ይህን እንደሚያስተማምን ምንም ጥርጥር የለውም እና ለዩናይትድ ይሄ በጣም መልካም ነው። ለቸልሲ ቀጣይ 5 ጨዋታዎቹ ከሜዳው ውጭ ብራይተንን ይገጥማል። ከዛ ከሜዳው ውጭ ከዛ ደግሞ በኤፍኤ ካፕ ከሊድስ ጋር ይጫወታል። እንግዲህ ዋንጫ ሊያነሳ የሚችልበት ወይ ደግሞ ረዥም ርቀት ሊሄድ የሚችልበት ይህን መጥፎ የውድድር ዘመን ሊያስረሳ የሚችልበት ወይ ደግሞ ወደ አውሮፓ መድረክ ሊመለስ የሚችልበት ብቸኛ አማራጭ የኤፍኤ ካፕ ነውና ከሊድስ ጋር ይጫወታል። ከዛ ከኖቲንግሃም ፎረስት ጋር ብሪጅ ላይ ይጫወታል። ሊቨርፑልን ወደ አንፊልድ ሄዶ ይገጥማል። ከዛ ደግሞ የመጨረሻ ጨዋታውን የሚያደርገው ከቶትናም ጋር ነው። ቶትናም ተስፋ ቢስ ቡድን ነው። በእርግጥ 5ቱንም ጨዋታዎች የማሸነፍ እድል አለን ብሏል። ዛሬ ከብራይተን ጋር አቻ ከወጣ በኋላ አሰልጣኙ ሮበርቶ ዲዘርቢ ግን ቶትናምም የራሱ ችግሮች ያሉበት ቡድን ነውና ላለመውረድ የሚያደርገው ጨዋታ ከሆነ የቸልሲና የቶትናም ጨዋታ በጣም ከባድ ሊሆን ይችላል። በቀላሉ ማያሸንፉበት ሊሆን ይችላል ማለት ነው እና ለቸልሲ ምንም ቀላል የሚባል ነገር የለም ከዚህም በኋላ በተጋጣሚዎቹም አይነት በቸልሲም ደካማ ፎርም ምክንያት። ለዩናይትድ ግን የሻምፒየንስ ሊጉ ቦታ የተረጋገጠ ይመስላል። ከጨዋታው በኋላ ስለ ዩናይትድ ጥንካሬ ሲደመር ደግሞ ስለ ፈርናንዴዝ በማሸነፍ ውስጥ ብቻ ሳይሆን በመሸነፍ ውስጥ ሁሉ እንድናወራ እየተገደድን መጥተናል እና ይሄ እንግዲህ ለዩናይትድ ደጋፊዎች ከአሞሪም ጋር በፍጹም ያላሰቡት አሁን ግን እየሆነ ያለ ለካሪክም ስራውን በቋሚነት ሊያስገኝ የሚችል እንደሆነ መናገር እንችላለን። እንግዲህ ቀጣዮቹ ደግሞ ሳምንታት በጣም በጉጉት ይጠበቃሉ። እንዳልኩት ግን የተጋጣሚዎቹ የዚህ ሳምንት ወይ ደግሞ የቀጣዩ ሳምንት ጨዋታ በጣም በቶሎ ዩናይትድ
ያለ ጥርጥር የሻምፒየንስ ሊጉን ቦታ በሂሳብ ስሌት አረጋግጦታል እንድንል ያረገናል። ከወደ ቸልሲ ከብሪጅ ምን አዲስ ነገር እንሰማለን? እርግጥ ነው አሁን ላይ እንደው ከዚህ ጨዋታ ሽንፈት በመነሳት አሰልጣኝ ያባራሉ የሚል እምነት የለም። ግን ደግሞ የደጋፊው ቁጣ፣ ተደጋጋሚ ሽንፈቶች፣ ከዚህ በኋላ ደግሞ ምናልባት ተከታዮቹ ጨዋታዎች ላይ የሚመጡ ከሆነ የአሰልጣኙን ቆይታ ጉዳይ አጠራጣሪ ይሆናል። ሌሎች ዝርዝር ጉዳዮች ደግሞ ይዘን ከጨዋታው ጋር እንመለሳለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ሆኖ